አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉሉ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ኢንሻአላህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እሱንም ደግሞ ብሌስተር ቪዲዮ ለማጫወት ስንፈልግ እንዴት አርግተን እንደምናስር ማለት ነው። ያው ከበፊቱ አሁን ተቀይሯል ማለት ነው። ኢንሻአላህ አሁን ወደ ዩቲዩብ እንሄዳለን ማለት ነው። ከዛ የዩቲዩብ ምልክት እነካለሁ ማለት ነው። ከዛ ፕሮፋይሌን እነካለሁ። ከዛ አሁንም ፕሮፋይሌ ማለት ነው። ከዛ መጥቼ የላይቭ ቪዲዮ ከማሰር ከፈለግ ቪዲዮ ጋር እንደዚህ ያው ለማጫወት ደግሞ ረጅሙ ይሻለናል ማለት ነው። አስረንም ትተነው ሰውም ሲያጫውትልን ያው እሱ ነው ሰዓቱ ማለት ነው። አሪፍ ቪዲዮ ቶሎ ስለሚያልቅ ደቂቃው ማለት ነው። አሁን ይሄንን ነካዋለሁ ማለት ነው። አሁን እዚህ ጋር የላይቭ ቪዲዮዎች አሉኝ ማለት ነው። ከዛ እዚህ ጋር 3 ነጥብጣብን እነካለሁ። 3 ነጥብጣቡ ከነካው በኋላ እዚህ ጋር ብሌስተር የሚለው አለ ማለት ነው። ከዛ ይሄንን አንዴ ጫነዋለሁ ማለት ነው። ከዛ መጥቼ እዚህ ጋር እቺ ሲደመር ምልክቷን እነካታለሁ ማለት ነው። ከዛ እንደዛ መጣልኝ። አሁን እኔ የፈለኩትን ስም ጽፋለሁ ማለት ነው። ከዛ መጥቼ ደግሞ እዚህ ጋር ማለት ነው ፕራይቬት አይደለም የሚለው ፕራይቬት ያው ሰው አሁን ቤታችሁ ሲመጣ ያሰራችሁትን ቪዲዮ እንዳለ አይታይም ማለት ነው። ፕራይቬት ከሆነ ያው ደብቀነዋል ማለት ነው። ከዛ ይሄንን አንዴ ጫነዋለሁ ማለት ነው። ስም ከጻፍኩ በኋላ ከዛ ያው ፐብሊክ የሚለውን አንዴ ጫነዋለሁ ማለት ነው። ከዛ እንደዚህ እቺ በራችልኝ ማለት እቺ ስትበራ ደግሞ እቺኛውን የስላታለሁ ማለት ነው። የስላታለሁ ከዛ መጀመሪያ የነካዋትን ቪዲዮ መልሼ ነካታለሁ አንዴ ማለት ነው። ቆይ አሁን እንዴት እንደሆነች ማለት ነው። ከዛ ብሌስተር የሚለውን ነካዋለሁ አሁንም ማለት ነው። አያችሁ እዚህ ጋር ነው። አሁን ምንድነው የቀረኝ? ራይት አርግቶልኛል። እዚህ ጋር ደን የሚለውን ነካዋለሁ ማለት ነው። እሺ አሁን የመጀመሪያው ቪዲዮ አሰርኳት። አሁንም ሌላ ልንጨምር ደግሞ እቺኛዋን 3 ነጥብጣቧን እንነካለን ማለት ነው። ከዛ አሁንም እዚህ ጋር ብሌስተር የሚለውን እንነካለን። ከዛ አሁንም እዚህ ጋር ሲደመር ምልክት ላላ ብሌስተር የሚለውን ከነካን በኋላ ከዛ እንደዚህ መጣለን። ከዛችኛዋ እናበራታለን። እዚህ ጋር የምንነካው አዲስ ለማሰር ስንፈልግ ነው በሌላ ስም። ከዛችኛዋ ራይት አረጋታለሁ ማለት ነው። ራይት ካለኳት በኋላ እቺኛዋ መጥቼ ደን እላታለሁ። አሁን 2 ቪዲዮ አሰራለሁ። ሶስተኛ ደግሞ አሁን ይሄንን ላሳያችሁ እንዲገባችሁ ነው። ከዛ አሁንም እዚህ ጋር ነካዋለሁ ማለት ነው። ከዛ በኋላ አሁንም መጥቼ እቺኛዋ ራይት እላታለሁ። ከዛ ደን እለዋለሁ። ከዛ አሁንም እዚህ ጋር የፈለጋችሁትን አክል እናንተ ማሰር ትችላላችሁ ማለት ነው። ከዛ አሁንም እዚህ ጋር ማለት ነው። ከዛ ደን እንለዋለን። አሁንም እዚህ ጋር ማለት ነው። አሁንም እዚህ ጋር ብሌስተር የምለው ነካለሁ። ከዛ አሁንም እዚህ ጋር ራይት አደርገዋለሁ ሳጥኑ። ከዛ ደን እለዋለሁ ማለት ነው። አሁንም እዚህ ጋር ከዛ አሁንም ራይት ላና ከዛ ደን እለዋለሁ። እኔ በቀኛል አሁን ለማሳየት ነው። ከዛ እንደሚወጣ ነገር ወጣለሁ ማለት ነው። ከታች ስልኬን ነክቼ እዚህ ጋር እንደሚወጣ ወጣለሁ እንደዚህ ማለት ነው። እሺ አሁን ተመልሼ ፕሮፋይሌን ነክቼ እንደቀደም እገባለሁ ማለት ነው። ከዛ አልመጣልኝም የት ቢስሚላ ቆይ ተመልሼ ልውጣ። እሺ አሁን እስቲ ምን አስቦ ነው? ይኸው መጣልኝ። ወጣ ብዬ እንደኔ ካረጋችሁ ወጣ በሉ።
ከስልካችሁ ከዩቲዩብ ወጣ ብላችሁ ተመልሳችሁ ግቡ። አያችሁ መጣ ማለት ነው። እዚህ ጋር ፍልስጤር ያሰርኩትን መጣ ማለት ነው። ከዛ ይኸው ያሰርኳቸው ቪዲዮ 6 ቪዲዮ አሰራ ያለው ማለት ነው። ከዛ በኋላ ምንድነው የምታረጉ ማለት ነው። ይሄንን ቪዲዮ ልክፈትና ማስፈጠን በኖርማን ከሆነ ያው ቶሎ ያልቅላችሁም። ለማስፈጠን ስናጫውት ያው አስፈጥነን ስለሆነ በፍጥነት ስለሆነ የዚህኛውን ቪዲዮ ልክፈታት አሁን ለምሳሌ ማለት ነው። እሺ ከከፈትኳት በኋላ እዚህ ጋር ሴቲንግ ምልክት አለች። እዚህ ጋር እንደዚህ ነካ ስታደርጉ ሴቲንግ ምልክቷን አለች ማለት ነው። ከዛ እሷን ሴቲንግ ምልክቷን እንደዚህ ነካታለሁ። ከዛ መጥቼ ይሄንን ማለት ነው ፍልስጤር ሾፒንግ ምንድነው የሚለው ነው ያላቀም እንግሊዘኛ። ከዛ እዚህ ጋር ይሄው ቁጥር ያለበትዋን ማለት ነው እችኛዋን አንዴ እንጫናታለን። ከዛ እችኛዋ ማለት ነው ነጯ ግማሽ አይደለችም ካሚል እናረጋታለን። አሁን አያችሁ እዚህ ጋር አንድ ቁጥር አለ በኖርማል ነው የሚያጫውትላችሁ እዚህ ጋር ማለት ነው። ግን እዚህ ጋር ካሚል ካረጋችሁት ሁለት ደብል ማለት ነው። ስለዚህ እችኛዋ ነጯን ሳብ አርግተን እንሞላታለን። ከዛ እንወጣለን ከስልካችን ማለት ነው። በዚህ መልኩ ተጠቀሙ ማለት ነው። ጀዛኩሙላሁ ኸይር ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ። በዚህ አጋጣሚ ደግሞ ደስ የሚል ብርቱካን ፍራፍሬዎች ማለት ነው። በጣም ነው የሚያምረው። ማሻአላህ። ቱፋህ ግን ቅላቱ ማሻአላህ በጣም ነው ደስ የሚለው ማለት ነው እላችኋለሁ። ይሄ ኮክ ይሄ ራሱ በቀዩ ማለት ነው የተለያየ ማለት ነው። ማሻአላህ ኢነብ ቱባ ነው እንዴ? ላላላ እንትን ኩሳ ነዋ ኩሳ መሰለኝ ማለት ነው። ማሻአላህ መንደረሪ ሀገራችን የትናንሹ ብርቱካን ማለት ነው። እሷ መሰለችኝ ይሄ ማለት ነው። እኔ የማውቀው ማለት ነው የኩክ ማለት ነው ሀገራችን ላይ የሆነ ሲበስል አረንጓዴ ነው መጀመሪያ፣ ሲበስል ደግሞ ቢጫ ነው ማለት ነው። እኔ እሱን ነው የማውቅ ነበረ። ግን ወላሂ አረብ ሀገር ከመጣ በኋላ ብዙ አይነት ፍራፍሬዎች ማለት ነው ማሻአላ የተለያየ። ይሄ ደግሞ እኛ ሰፈር ነበር ማለት ነው። እንደዚህ ቦታ አይሰጡትም ነበር ማለት ነው። ህፃን እያለሁ የሆነ ሽማግሌ ሰውዬ ነበረ ጎረቤት፣ ቤታቸው ጓደኛ ነበረችኝ። ሁለታችን እንጫወት ነበር እንደዚህ። እሱን በጥሰን ምናምን ቆርጠን ስንበላ እንትን ያባረን ነበር ማለት ነው። ግን በጣም ነው ተጠቅልሎ ውስጡ ላይ በጣም ይዝ ነበር። ግን ሰው ቦታ አይሰጠውም ነበር ማለት ነው። ሲሸጡትም አላይም ነበር። በቃ ዝም ብሎ ብቻ ይዞ ነበር የምናየው ማለት ነው። ግን እዚህ ሀገር በጣም ነው ለእንደዚህ ለፍራፍሬ ምናምን ቦታ የሚሰጡት ማለት ነው። ማሻአላ በጣም ነው የሚያምረው ማለት ነው እላችኋለሁ። ሀገራችን ግን ሁሉም ነገር የምታበቅልናት ማለት ነው። አላህ ሀገራችንን ሰላም ያደርግልን። ወላሂ በጣም ነው የሚያምረው። በተለይ በካሜራ እንደዚህ በፎቶ ስታዩት ማለት ነው እላችኋለሁ። በዚህ አጋጣሚ ለጋብዛችሁ ብዬ ነው ይሄንን እላችኋለሁ። ውድ ቤተሰቦቼ ላይኩን እንዳትረሱ፣ ሰብስክራይብ እንዳትረሱ፣ የተመቻችሁ ደግሞ ሼር ማድረግ እንዳትረሱ እላችኋለሁ። የኔ ውዶች ቤተሰቦቼ ከልብ አመሰግናለሁ እላችኋለሁ። ውድ ቤተሰቦቼ በቀጣዩ እስከምንገናኝ ሰላም ሆኑልን፣ ሰላማችሁ ይብዛልኝ፣ ሀገራችን ሰላም ያደርግልን፣ እኛንም እንደወጣን በሰላም ለሀገራችን ያብቃን እላችኋለሁ። አሰላሙ አለይኩም።